አሁን ላይ ብዙ የምናውቃቸው ሰዎች ኩላሊታቸው ፌል አደረገ፣ የኩላሊት ተከላ ያስፈልጋቸዋል፣ ዲያሊሲስ ያስፈልጋቸዋል ሲባል እንሰማለን። ለመሆኑ ለኩላሊት በሽታ ምክንያቱ ምንድን ነው? ምልክቶቹስ ምንድን ናቸው? አንድ ሰው ኩላሊቱን ከታመመ ደግሞ ምን አይነት መድኃኒቶች ያስፈልጉታል እና ምን አይነት አመጋገብ ቢመገብ ጥሩ ነው የሚለውንና ሌሎች ተጨማሪ ነገሮችን እንነጋገራለን። ዶክተር ቤቴሌም ነኝ፣ አብራችሁን ቆዩ። ኩላሊታችን ሰውነታችን ተግባሩን በተገቢ መንገድ ማከናወን እንዲችል የሚያበረክተው በርካታ አስተዋጽኦ አሉ። በአብይነትም ያህል ሰውነታችን ውስጥ ያለውን ቆሻሻ አጣርቶ በፈሳሽ መልክ ለማስወገድ ያግዘናል። ሰውነታችን ውስጥ የሚገኘውን ውሃና ንጥረ ነገሮች በአብይነትም የሶዲየም፣ የፖታሽየም፣ የካልሽየም መጠንን ለማስተካከል እና የአሲድና የአልካላይንን መጠን ለመጠበቅ በጣም አስተዋጽኦውን ይጫወታል ማለት ነው። እነዚህም ስራዎችን ማከናወን ሲያቅተው ኩላሊት ድክመት ተብሎ ይጠራል። የኩላሊት ድክመት እንዴት መመርመር ይቻላል ብለን ስንል ሁለቱም ኩላሊቶቻችን ሲደክሙ በደም ውስጥ የሚገኘው የቆሻሻ መጠን ከፍ ሊል ይችላል። ይህንንም ደረጃ ለመለካት በጣም በቀላሉ የደም ምርመራ ተደርጎ በላብራቶሪ ውስጥ የሚደረገው የክሪያቲኒን እና የዩሪያ መጠን ምዘና በማድረግ ኩላሊት ምን ያህል ተጎድቷል የሚለውን የግሎሜሩላር ፊልትሬሽን ሬት የሚባለውን በክሪያቲኒኑ አስልተን ምን ደረጃ ላይ ነው ያለው የኩላሊት ጉዳት የሚለውን ማወቅ እንችላለን ማለት ነው። ይህንን ካልን ብዙ ጊዜ የሚጠየቀው ጥያቄ የአንዱ ኩላሊት ድክመት ብቻ ወደ አጠቃላይ የኩላሊት ድክመት ሊዳርግ ይችላል ወይ በሰርጀሪ አንዱ ኩላሊት ከወጣ አንደኛውም ኩላሊት በቃ ተጎድቷል ማለት ነው ወይ ስንል መጀመሪያ ላይ አንዱ ኩላሊት ብቻ ተጎድቶ ከሆነ አንዱ ኩላሊት ሁለተኛው ኩላሊት እንዲጎዳ ሊዳርግ አይችልም። ከሁለቱም አንዱ ኩላሊት ብቻ ቢደክም ወይም ደግሞ በቀዶ ሕክምና ቢወጣ አጠቃላይ የኩላሊት ተግባር ላይነካ ወይም ደግሞ ጉልህ የሆነ ችግር ላያጋጥመው ይችላል። የቀረው ኩላሊት የሁለቱንም ኩላሊት ስራ ጫና በመውሰድ አንዱ እንደ ሁለት ኩላሊት የመስራት ሁኔታ ሊኖረው ይችላል። በዛሬው ቪዲዮ ላይ በጣም ትኩረት አድርገን የምንነጋገረው አጣዳፊ የኩላሊት ድክመት የሚለውን ሲሆን ይህ አጣዳፊ የኩላሊት ድክመት በኩላሊት ላይ ከባድ ጉዳት በጥቂት ቀናት ውስጥ ሲከሰት ወይ ደግሞ በአጭር ጊዜ ኩላሊቶቻችን ስራ የማከናወን አቅማቸው ሲቀንስ ወይም ደግሞ ሲከሽፍ ማለት ነው። ይህ አይነት የኩላሊት ችግር አብዛኛውን ጊዜ ጊዜያዊ ሲሆን የኩላሊት ተግባራት በትክክለኛው ሕክምና መንገድ አብዛኛውን ህሙማን ወደ መደበኛው ስራቸው ሊመለሱ ይችላሉ ማለት ነው። ከዚህ በተቃራኒው ደግሞ ሁለተኛው አይነት የኩላሊት ድክመት ምንድነው? ስር የሰደደ የኩላሊት ድክመት ወይ ደግሞ ክሮኒክ የምንለው የኩላሊት ድክመት ነው። ይሄም ድክመት ከብዙ ወራቶች እስከ ዓመታት ድረስ ቀስ በቀስ እያደገ የሚሄድና የማይቀለበስ ወይ ደግሞ ወደ ኖርማል ሁኔታ ለመመለስ የማይቻል የኩላሊት ድክመት አይነት ነው። የኩላሊት ክሽፈት ስር የሰደደ የኩላሊት ድክመት ይባላል ማለት ነው። ይህ የላቀና ለህይወት በጣም አስጊ የሆነ የህመም ደረጃ የመጨረሻ ደረጃ የኩላሊት ህመም ተብሎ ይጠራል። እሺ ፎከስ አድርገን አጣዳፊ የሆነ የኩላሊት ጉዳት ላይ ስንነጋገር አጣዳፊ የኩላሊት ጉዳት ምንድን ነው የሚለውን ጥያቄ ስንመልስ አጣዳፊ የኩላሊት ጉዳት ውስጥ የኩላሊት ተግባራት መቀነስ ወይ ደግሞ አቅማቸውን ማጣት በአጭር ጊዜ ውስጥ ይከሰታል። ይህም በሰዓታት ከቀናት ወይ ደግሞ ከሳምንታት በላይ ማለት ነው። ይህ ጊዜያዊና አብዛኛውን ጊዜ ወደ ኖርማሉ መመለስ የሚችል ችግር ነው ማለት ነው። የአጣዳፊ የኩላሊት ጉዳት መንስኤዎቹ ምንድን ናቸው? አንድ ሰው ምን አይነት በሽታዎች ቢኖሩት ወይም ምን ቢሆን ይሄ አጣዳፊ ወይም አኪዩት ኪድኒ ኢንጁሪ የምንለው አጣዳፊ የኩላሊት ጉዳት ሊያመጣበት የሚችሉ ምክንያቶች ምንድን ናቸው ስንል የመጀመሪያው የኩላሊት የደም አቅርቦት መቀነስ ማለት ነው። ኩላሊት ከሰውነታችን ውስጥ ደም ልባችን ከሚረጨው ደም 20 ከመቶ ያህል ኩላሊታችን ነው የሚወስደው። በተለያየ ምክንያት ሰውነታችን ውስጥ የደም አቅርቦት ካነሰ ማለትም የደም ማጣት ካለ በቃጠሎ መልኩ ቢሆን ይችላል። ሰውነታችን ቃጠሎ በሚደርስበት ጊዜ በጣም ከሰውነታችን ውስጥ ውሃ ያጣል ማለት ነው። ስለዚህ ቃጠሎ አንድ ሰው ከደረሰበት ወይ ደግሞ በተቅማጥ መልክ በማስመለስ መልክ ብዙ ከሰውነት ውስጥ ፈሳሽ ከወጣ የደም ግፊት መውረድ ምክንያት ሊሆን ስለሚችል ደማችን ካነሰ
ፕሪሬናል የምንለው ወይ ደግሞ በማስመለስ ብዙ ፈሳሽ በማጣት በቃጠሎ ወደ ኩላሊት የሚሄደው የደም አቅርቦት በጣም ያንሳል ማለት ነው። ስለዚህ ይሄ አንዱ አጣዳፊ የሆነ የኩላሊት ጉዳት የሚመጣበት መንስኤ ነው ማለት ነው። ሌላኛው ከባድ የሆነ ኢንፌክሽን በሚኖርበት ጊዜ፣ ከባድ የሆነ ህመም፣ ከባድ የሆነ የቀዶ ሕክምና በኋላ ላይ ከዛም በተጨማሪ ደግሞ የሽንት መተላለፊያ ቧንቧ በድንገት ሲዘጋ፣ ለዚህ ችግር መከሰት በጣም የተለመደው መንስኤ ምንድነው? የኩላሊት ጠጠር ማለት ነው። የኩላሊት ጠጠር የሽንት መተላለፊያ ቧንቧዎቹን በድንገት በሚዘጋበት ጊዜ ፖስት ሬናል ወይ ደግሞ ከኩላሊት በኋላ ላይ ያለ ችግር የኩላሊትን አጣዳፊ የሆነ ጉዳት ሊያደርስ ይችላል። ሌሎች ደግሞ ለምሳሌ እንደ ወባ ያሉ የእባብ ንክሻ ካለ፣ የተወሰኑ የኩላሊት ህመሞች፣ እርግዝና፣ አንዳንድ ደግሞ መድኃኒቶች ኩላሊትን የሚጎዱ የጎንዮሽ ጉዳቶች ያላቸው መድኃኒቶች፣ ለራዲዮ ኮንትራስት የምንጠቀመው መድኃኒትና የተወሰኑ የእጽዋት የተሰሩ ቅመሞች ይህንን ሊያመጡ ይችላሉ ማለት ነው። ታዲያ ይሄ የሚያመጡ ምክንያቶች ከሆኑ የአጣዳፊ ኩላሊት ጉዳት ምልክቶቹ ምንድን ናቸው? ምንድን ነው አንድ ሰው ሊያይ የሚችለው? በአጣዳፊ ኩላሊት ጉዳት ውስጥ የኩላሊት ስራ በድንገት ከመቋረጡ የተነሳ ከሰውነታችን ውስጥ መውጣት ያለባቸው የቆሻሻ ምርቶች በፍጥነት ሰውነታችን ውስጥ ከመከማቸታቸውና ፈሳሽና ኤሌክትሮላይቶች መጠን መዛባት ምክንያት ታካሚው ጉልህ የሆነ የህመም ምልክቶች ይታይበታል። የህመሙ ምልክቶች አይነትና ክብደታቸው ከህመምተኛ ይለያያሉ። ግን በጣም የተለመዱት በሽታዎች ምንድናቸው? አንደኛው የኩላሊት ድክመት የሚያስከትሏቸው ተጓዳኝ ህመሞች ምልክቶች፣ ለምሳሌም ተቅማጥ፣ ደም መፍሰስ፣ ትኩሳት፣ ብርድ ማለት ይሄ ኩላሊት ድክመትን ሊያመጡ የሚችሉ ሌሎች በሽታዎች ምልክቶች ናቸው ማለት ነው። ሌላኛው ደግሞ የሽንት መጠን መቀነስ። የሽንት መጠን በጥቂት የኩላሊት የተጎዱ ሰዎች ታማሚዎች ላይ መደበኛ ሆኖ ሊታይ ይችላል፣ ግን ብዙሃኑ ላይ የሽንት መጠን በጣም ይቀንሳል ማለት ነው። ሌላኛው ደግሞ በቁርጭምጭሚት ወይ ደግሞ በእግር አካባቢ ላይ እብጠት፣ የፈሳሽ መጠን መብዛት እና በዚህም የተነሳ ክብደት መጨመር ምልክቶች ናቸው። በተጨማሪም የምግብ ፍላጎት ማጣት፣ ማቅለሽለሽ፣ ማስታወክ፣ የጭንቀት ስሜት፣ መንቀጥቀጥ፣ ድካም እና ግራ መጋባት አይነት ነገር ሊኖር ይችላል ማለት ነው። ከባድ እና ለህይወት አስጊ የሆኑ ምልክቶች እንደ ትንፋሽ ማጣት፣ የደረት ህመም፣ ንዝረት ወይ ደግሞ ሲበዛ ወደ ኮማ፣ ደም የማስታወክ፣ ከፍተኛ የደም ፖታሽየም መጠን የተነሳ ደግሞ የልብ ምት መዛባት ሊኖር ይችላል ማለት ነው። ከዚህም በተጨማሪ የከባድ የኩላሊት ድክመት የመጀመሪያ ደረጃ ላይ ማለት ነው እየጀመረው እያለ አንዳንድ ጊዜ ህመምተኞቹ ምንም አይነት ምልክት ላያሳዩ ይችላሉ። በሌላ ጉዳይ ምክንያት ደግሞ ደም ምርመራ ሲደረግ ኩላሊታቸው እንደተጎዳ ይታወቃል ማለት ነው። ይሄ በሚታወቅበት ጊዜ ምልክት የለንም ብለን ችላ ማለት የለብንም። ቶሎ ብለን ህክምናዎችን መከታተልና ህክምና መውሰድ የባሰ ጉዳት ኩላሊት ላይ እንዳይደርስ ያደርጋል ማለት ነው። እሺ፣ በቀጣይነት ደግሞ የአጣዳፊ ኩላሊት ጉዳት ምርመራዎች ምንድን ናቸው? ምን ምርመራዎች ተደርገው አጣዳፊ የኩላሊት ጉዳት እንዳለ ማወቅ ይቻላል ስንል ብዙ የአጣዳፊ ኩላሊት ህመሞች ታማሚዎች ምልክት ላያሳዩ ወይም ደግሞ ምንም የማይለይ በቃ ብዙ በሽታዎች ላይ ሊታዩ የሚችሉ ምልክቶች፣ ለምሳሌ ልክ እንደ ድካም ስሜት፣ በቃ የሆነ ቀለል ያሉ ምልክቶችን ሊያሳዩ ይችላሉ። ግን ማንኛውም ሁኔታ አንድ ሰው ምልክቶችን በሚመለከትበት ጊዜ ትንሽ ጥርጣሬም ካለ ሁል ጊዜ አጣዳፊ የኩላሊት ጉዳት መጠርጠርና ምርመራ ማድረግ አለበት ማለት ነው። ቅድም የነገርኳችሁ ምልክቶች ካየ ምርመራው በደም ምርመራ ሲደረግ የሴረም ክሪያቲኒንና ዩሪያ መጠናቸውን እናያለን። ሌላ ደግሞ የሽንት ምርመራ መለኪያ አለ። ከሽንት ምርመራም ባለፈ ደግሞ የአልትራሳውንድ ምርመራ ተደርጎ የአጣዳፊ የኩላሊት ጉዳት አለ የለም የሚለውን ማወቅ ይቻላል። የአጣዳፊ የኩላሊት ጉዳት ህክምናዎች ዋና መንገዶቻቸው ምንድን ናቸው ስንል
በአራት መንገድ ይታከማሉ። የመጀመሪያው የኩላሊት ጉዳት መንስኤዎችን ማስተካከል ወይ ደግሞ ማከም። ቅድም የነገርኳችሁ የኩላሊት ጉዳትን የሚያመጡ ብዙ መንስኤዎች አሉ። ስለዚህ እነሱን በምናከምበት ጊዜ ኩላሊት የባሰ ጉዳት እንዳይገጥመው ያደርጋል ማለት ነው። በሁለተኛነት ደረጃ የመድኃኒት ሕክምናና ድጋፍ ሰጪ ሕክምናዎችን ማድረግ። ሶስተኛ የአመጋገብ ምክር። አራተኛ ደግሞ የኩላሊት እጥበት ሊያስፈልገው ይችላል። እያንዳንዳቸውን በስፋት በምናይበት ጊዜ የኩላሊት ጉዳት መንስኤዎችን ማከም አንዳንድ የኩላሊት ህመምን የሚያመጡት ወይ ደግሞ ድክመትን የሚያመጡ በሽታዎችን በምናክምበት ጊዜ ድክመትን ወይ ደግሞ የኩላሊት ህመምን ለመከላከል በጣም ወሳኝ ናቸው። እነዚህ መንስኤዎች የደም ግፊት፣ ኢንፌክሽን፣ የሽንት ቧንቧ መዘጋትና የመሳሰሉት ሲሆኑ ምክንያቶቹን በምናስተካክልበት ጊዜ የኩላሊት ውድቀት ለማዳን በጣም አስፈላጊ ነው። እንዲህ አይነቱም ህክምና በኩላሊት ላይ ተጨማሪ ጉዳት እንዳይደርስና ተጨማሪ ጉዳትን ለመከላከል ይረዳናል ማለት ነው። ሁለተኛው የመድኃኒት ህክምናና ድጋፍ ሰጪ ህክምናዎችን ማድረግ። ግቡ ኩላሊቶችን መደገፍና ማንኛውንም ውስብስብ ችግሮችን መከላከል ነው ወይም ደግሞ ማከም ነው ማለት ነው። ኢንፌክሽኖችን ማከምና መከላከል ለኩላሊት መርዛማና አደገኛ የሆኑ መድኃኒቶችን ማስወገድ ይኖርብናል። በተጨማሪም ደግሞ እንደ ፍሩሰማይድ ያሉ ሽንት ማሸኛዎችን በመጠቀም በሽንት መጠን እንዲጨምርና ሰውነታችን ውስጥ በተለይም ደግሞ በሳምባ ትንፋሽ ማነስ መንስኤ የሆነውን ፈሳሽ በሳምባ ውስጥ እንዳይጠራቀም ማድረግ ይቻላል። ደጋፊ ህክምናዎች ዝቅተኛ ወይም ከፍተኛ ደም ግፊትን ማከም፣ ማቅለሽለሽን፣ ማስታወክን እና የደም ፖታሽየምን መጠን ማስተካከል፣ ትንፋሽ ማጣትን ለመቀነስና ንዝረትን ለመከላከል ወይም ደግሞ ለመቆጣጠር የሚሰጡ መድኃኒቶችን መጠቀም እነዚህ ኩላሊት በሽታ የባሰ ውስብስብ ችግሮች ውስጥ እንዳይገባ ማድረግ ይቻላል። በተጨማሪም ደግሞ የአመጋገብ ምክሮች ምንድን ናቸው ስንል ትክክለኛ የአመጋገብ ገደቦችን ማድረግ አስቸኳይ የኩላሊት ጉዳት ምልክቶችን ወይም ደግሞ ውስብስብነት እንዳይኖረው ለመከላከል ወይ ደግሞ ለመቀነስ ይረዳናል። አንደኛው ምንድነው? የፈሳሽ መጠንን መለካት። በየቀኑ የምንወስደውን ፈሳሽ የሽንት መጠንና የሰውነት ፈሳሽ ሁኔታን በግምት ውስጥ በማስገባት የታቀደ መሆን አለበት። አብዛኛውን ጊዜ እብጠትንና ትንፋሽ ማጠርን ያሉ ውስብስብ ነገሮችን ለመከላከል ፈሳሽን መገደብ በጣም አስፈላጊ ነው ማለት ነው። ሌላኛው ደግሞ የፖታሽየም መጠንን መገደብ። በደም ውስጥ ያለው ከፍተኛ ፖታሽየም መጠን በጣም ከባድና ለህይወት አስጊ የሆኑ ችግሮችን ሊያስከትል ስለሚችል በፖታሽየም የበለጸጉ ምግቦችን ለምሳሌ እንደ ኦሬንጅ ያሉ እንደ ስዊት ፖታቶ፣ ሙዝ፣ የወተት ፕሮዳክቶች፣ አቮካዶ፣ ቲማቲም ያሉትን ፍራፍሬዎች በምንጠቀምበት ጊዜ እነዚህ ውስጣቸው በጣም ብዙ ፖታሽየም ስላለ በጥንቃቄ በመጠኑ ብናደርጋቸው ጥሩ ነው ማለት ነው። ሌላው ደግሞ ምንድነው? የጨው መጠንን መገደብ። ጨውን መገደብ ጥማትን ይከለክልልናል። እብጠትና ከፍተኛ የደም ግፊትና ትንፋሽ ማጣት ያሉ ውስብስብ የሆኑ ምልክቶችን ለመቀነስ ይረዳናል እና እነዚህ ጨውን መቀነስ፣ ውሃ መጠንን ማስተካከል፣ የፖታሽየም መጠንን መገደብ አመጋገባችን ላይ በምናስገባበት ጊዜ የተለያዩ ውስብስብ የሆኑ በኩላሊት ጉዳት የተነሳ የሚመጡትን ነገሮች ለመቀነስ እና ደግሞ ከዚህ በላይ ኩላሊቶቻችን ጉዳት እንዳይደርስባቸው ሊያደርግ ስለሚችል እነዚህ ነገሮች ማስተዋል በጣም አስፈላጊ ነው። ሌላ ደግሞ ምንድነው? የኩላሊት እጥበት ነው። የኩላሊት እጥበት ኩላሊቶቹ ተግባሮቻቸውን እስከሚያገግሙ ድረስ የኩላሊት ስራን በአጭር ጊዜ ውስጥ በተግባር ወይ ደግሞ ሰው ሰራሽ በሆነ መንገድ የኩላሊትን ስራ የሚሰራበት ነው ማለት ነው። አንዳንድ ታካሚዎች ኩላሊታቸው እስከሚያገግም ድረስ አስፈላጊ ሊሆን ይችላል የኩላሊት እጥበት። እንደዚህ ካልን የኩላሊት እጥበት ምንድን ነው ስንል የኩላሊት እጥበት የተጎዳውን የኩላሊት ተግባር ተክቶ የሚሰራ ወይ ደግሞ ኩላሊትን የሚያግዝ ሰው ሰራሽ ሂደት ነው። ከባድ የኩላሊት ችግር ላለባቸው ሰዎች ይህ የኩላሊት እጥበት ህይወትን ለማቆየት በጣም የሚረዳ ነገር ነው ማለት ነው። የኩላሊት እጥበት አስፈላጊ ተግባራት በሰውነታችን የሚወጣውን እዳሪ ወይ ደግሞ ቆሻሻዎችን ለማስወገድ፣ ከመጠን በላይ ሰውነታችን ውስጥ የሚገኘውን ፈሳሾች ለማስወገድ እና የአሲድን መጠንና የንጥረ ነገሮችን ሁከት ለማስተካከል ይረዳናል ማለት ነው። ይሄ የኩላሊት እጥበት ሁለት ዋና ዋና አይነቶች አሉት።
እነሱም ሄሞዲያሊሲስ እና ፔሪቶኒያል ዲያሊሲስ ተብለው ይታወቃሉ። የአጣዳፊ ኩላሊት ጉዳት አብዛኛውን ጊዜ በተገቢው ሕክምና ሙሉ ለሙሉ መመለስና መዳን ይችላል ማለት ነው። አጣዳፊ የሆነ የኩላሊት ጉዳት ውስጥ ኩላሊት እጥበት መቼ ያስፈልጋል ስንል የኩላሊት እጥበት በቂ ጥንቃቄ የተሞላበት ሕክምና ሆኖ የህመም ምልክቶች እየጨመሩና ውስብስብ ችግሮች የሚከሰቱባቸው ከባድ የኩላሊት ጉዳት ባጋጠማቸው ህመምተኞች ላይ ያስፈልጋል። ከባድ ሰውነት ውስጥ የሚገኘው ፈሳሽ መጠን መጨመር፣ መቆጣጠር የማይቻል ሃይፐርካሊሚያ ማለትም የፖታሽየም መጠን ሰውነታችን ውስጥ መቆጣጠር ከሚቻለው በላይ ከፍ ሲል፣ ከባድ የሆነ የአሲድ መጠን መጨመር የኩላሊት እጥበት ወይም ደግሞ ዲያሊሲስ የሚያስፈልጋቸው የአጣዳፊ ኩላሊት ጉዳት ምልክቶች ናቸው ማለት ነው። አጣዳፊ በሆነ የኩላሊት ውስጥ የኩላሊት እጥበት ህክምና ምን ያህል ጊዜ ለምን ያህል ጊዜ ያስፈልጋል ወይ ደግሞ ሁሌ እስከ ዘላለም ነው እንዴ አጣዳፊ የሆነ የኩላሊት ጉዳት ላይ የኩላሊት እጥበት የሚያስፈልገው ስንል የተወሰነ የኩላሊት ጉዳት ያላቸው ህመምተኞች የኩላሊት ተግባር እስከሚያገግም ድረስ ጊዜያዊ የኩላሊት እጥበት ወይ ደግሞ ሄሞዲያሊሲስ ወይ ፔሪቶኒያል ዲያሊሲስ ድጋፍ ይፈልጋሉ። አጣዳፊ የኩላሊት ጉዳት ያላቸው ህመምተኞች ብዙውን ጊዜ ከ1 እስከ 4 ሳምንታት ውስጥ ያገግማሉ። በዚህ ጊዜ ኩላሊት እጥበት ድጋፍ ሊያስፈልጋቸው ይችላል ማለት ነው። በአጣዳፊ የኩላሊት ጉዳት ውስጥ የኩላሊት እጥበት ህክምና ብዙውን ጊዜ ጊዜያዊ ነው። ይህም የሚሆነው ኩላሊታችን የደረሰበትን ጉዳት በመቀልበስ ወደ ኖርማል ስራው እስከሚመለስ ድረስ ማለት ነው። ብዙውን ጊዜ ህሙማን በቋሚ የኩላሊት እጥበት ያስፈልገን ይሆናል በማለት በመፍራት የኩላሊት እጥበትን በማዘግየት ከፍተኛ የኩላሊት ጉዳት ህይወት አደጋ ላይ እስኪደርስ ድረስ ወደ ሆስፒታል ላይመጡ ይችላሉ። ይሄ በጣም አደጋ ያለው ባህሪ ነው ማለት ነው። ግን አጣዳፊ የኩላሊት ጉዳት ያለባቸው ሰዎች ያ በሰዓቱ የደረሰውን ጉዳት እስከሚመለስ ድረስ ነው። ግን ስር የሰደደ የኩላሊት ጉዳት ያለባቸው ሰዎች ላይ ግን ይሄ ላይሆን ይችላል። እሱን በቀጣይ ቪዲዮ በደንብ እንነጋገራለን። አጣዳፊ የኩላሊት ጉዳትን እንዴት መከላከል እንችላለን ስንል የኩላሊት ጉዳት ሊያስከትሉ የሚችሉ ህመሞችን ቀደም ብሎ ማጣራት ወይ ደግሞ ምልክቶች ሲታዩ ቶሎ ብሎ መታከም። በተጨማሪም ተጓዳኝ ህመሞች ካሉባቸው ታካሚዎች ውስጥ የኩላሊትን ክንውን አዘውትሮ መመርመር ያስፈልጋል። በተለይም የስኳር በሽታ ያለባቸው ሰዎች የኩላሊታቸውን ሁኔታ እየመረመሩ በደም ምርመራ ማየት በጣም አስፈላጊ ነው። ያለ አግባብ የደም ግፊትን መቀነስ ወይ ደግሞ መጨመርን መከላከልና ፈጣን የሆነ እርማት ማድረግ የኩላሊት ህመምን ለመቀነስ ይረዳናል። ኩላሊትን የሚጎዱ መድኃኒቶችን ማስወገድ፣ ፈጣን ኢንፌክሽንና የሽንት መጠን መቀነስ በሚኖርበት ጊዜ እሱን መቆጣጠር በጣም አስፈላጊ ነው ማለት ነው። ይህንን ያህል ስለ አጣዳፊ የኩላሊት ጉዳት ከተነጋገርን ለዛሬ ይበቃናል። በቀጣይ ቪዲዮ ደግሞ ስር የሰደደ የኩላሊት ጉዳት ወይ ደግሞ ክሮኒክ የሆነ የኩላሊት ጉዳት መንስኤዎቹ ምንድናቸው፣ ምልክቶቹ ምንድናቸው፣ ህክምናውስ ምንድነው የሚለውን እንነጋገራለን። ስለሰማችሁኝ ያመሰግናለሁ። ቴንክ ዩ ቬሪ ማች